ንዴት ይሆናል እንደዚህ ያደርጋል። በቅርቡ ደግሞ ልክ እንዳልሆነች ይገባታል። ብቻ እስቲ የምናየው ይሆናል። በቃ ሁሉ ነገር በቅርብ ቀን ይስተካከላል። አንቺ ብቻ አትጨነቂ። ቤሌንም ልክ እንዳልሆነ ሲገባት ተመልሳ ትመጣለች። እሺ ጎሽሜ፣ ተጨንቄ ያስጨነቅኩህ አይደል? አዎ፣ ከዚህ እኮ ነው ሁሉ ነገር የሚጀምረው። ይኸውልሽ ዛራ፣ በችግርሽም በደስታሽም ሁሌ አብረሽ ነኝ። አትጨነቂ እሺ? ጎሽሜ፣ አንተ እኮ የልብ ሰው ነህ። አመሰግናለሁ። አመሰግናለሁ። እስቲ አሁን በቃ ቆንጆ ቡና ፊል። እሺ ጎሽሜ፣ አንድ ልነግርህ የምፈልገው ነገር አለ። እኔ እንደሌላ ሰው ልደብቅ አልፈልግም። ታዲያ ንገሪኝ ዛራ። ምንድን ነው? እኔ ምንድን ነው ዛራ? ጎሽሜ፣ እኔ ከሌላ የወለድኩት አንድ ሴት ልጅ አለች። ምን ዛራ? ጎሽሜ ከዛራ ጋር የሚለያይ ይመስላችኋል? እንደሚታወቀው በስተመጨረሻ ቢሆን እውነቱን በሙሉ አፍረጥርጣ ነግረዋለች። ከሱ በፊት የወለደችው ልጅ እንዳለችና አውሌ እንዳላገኘቻት ነግረዋለች። እና ይለያያታል ብላችሁ ታስባላችሁ? አይለያዩም የምትሉ ኮመንት ላይ 2 ቁጥርን በመጻፍ ሀሳባችሁን አስቀምጡልኝ። እንደሚታወቀው ጎሽሜና ዛራ አሪፍ ድግስ ተዘጋጅቶላቸው ሁለቱን እንደተጋቡ ይታወቃል። አሁን ላይ ከተጋቡ በኋላ እሷ መናገሯ ትንሽ ነገሩን ሊያተልቀው ይችላል። በሌላ በኩል ሜርሲ ትልቅ ነገር እያቀደች እንደሆነ እየተመለከትን ነው። በተለይም ደግሞ ሶኒያን ጠርታ ለሷ ያውሉ ነገር መንገሯ ጋብቻው እንዲቆም የፈለገች ትመስላለች። ከዛ በተጨማሪ ደግሞ ድግሱ ላይ ሁሉም እያሉ እሷ ለብቻዋ ውጭ ወጥታ ስልክ ስታወራ ተመልክተናት ለብቻዋ ተደብቃ እና የሆነ ነገር እየጠነሰችና የሆነ ነገር እያሰበች መሆኑን በግልጽ መረዳት እንችላለን። በሌላ በኩል እንደምንመለከተው ሁሉም የቤተሰቡ አባላት በድግሱ ላይ ደስተኛ የሆኑ ሲሆን ከሜርሲ ውጪ ሁሉም በደስታ እየተዝናኑ እናገኛለን። እንደሚታወቀው ሶኒያ መጀመሪያ የሷ ፍቅረኛ እንደነበር የታወቀ ነው። እናም በውሸቷ ምክንያት አሁን ላይ የተለያዩ ቢሆንም አሁን ላይ ግን ለዛራ ሰልፋ ሰጥታታለች። ዛራ እንድታገባም የፈቀደች ተላት ትመስላለች። ቤተሰቡም እና ሞቅ ደመቅ አድርገው ሰርጉን እየቀጠሉት ይገኛሉ። ሁሉም እየጨፈሩና እየተዝናኑ እንደነበር መመልከት ይችላል። በሌላ በኩል እንደምንመለከተው የአምነንና የቤሊ ነገር እየተጠናከረ እየሄደ ይገኛል። አምነን አሁን ላይ ሌላ ሴት ሊያገባ መሆኑ የእርግጥም እየታወቀ ነገር ነው። ቀን ተቆርጦላቸው መጋባት ብቻ ነው የቀራቸው እንጂ ሁሉን ነገር አድርገው ጨርሰዋል። ቤሊንም እንደዛ በእልህ የተጀመረው የትንሽ ነገር አሁን ላይ እያደገና እየሰፋ እንደሆነ መመልከት ቀላል ነው። እና ምናልባትም አምነን አሁን ላይ በእልህ ተነሳስቶ ለማርያ ቀለበት ሊያደርግላትና ሊያገባት ሊጠይቃት እንደሚችልም ግልጽ ነው። በዛ ደግሞ ተናዳ ቤሊ ምናልባት ባሮክን አግባይ ልትለው ትችላለች እና ነገሮች አሁን ላይ እንደከረሩ ይጠነከራሉ። ምናልባት ከጊዜ በኋላ ሁሉ ነገር ሲገባቸው ትክክል እንዳልሰሩ እንደረፈደ ሊያውቁ ይችላሉ። እናም ከዛ በኋላ የሚጸጸቱበትና የሚቆጩበት ነገር እንደሚፈጠር በእርግጥም ግልጽ ነው ብዬ አስባለሁ። እናንተ የምታስቡትን ነገር ኮመንት ላይ ያስቀምጡ። ቤሊን እንደምታውቁት ለመቀየር በጣም እየሞከረች ትገኛለች። መጀመሪያ ላይ አምነን እኔን ማይወደኝ እንደ ሌሎቹ ስለማልቀባባና ስለማልዘነጥ ነው አይደል ብላ እንደምታስብ ለዛራ ነግራት ነበር። አሁን ላይ ደግሞ ማርያ ቤሊንን አስፈራርታት ትገኛለች። ከዚህ በኋላ ከዛራ ጋር ባይሽ እንደምንም አድርጊ ዛራ ከዚህ ቤት እንድትወጣ ነው ማድርጎ ብላ ስታስጠነቅቃት ተመልክተናል። ለዚህም ብላ ዛራን እየጮኸችባት እየሰደበቻትና ካጠገቧ እንድትሄድ እያራቀቻት ትገኛለች። ይህ ነገር ግን ትክክል ነው ብዬ አላስብም። ምክንያቱም እንደዚህ ከመጮህና እሷን ከመሳደብ ይልቅ ሁኔታውን በግልጽ በቀለል ባለ አማርኛ ብታስረዳት ማርያ እኔና አንቺን አብረን እንድንታይ አትፈልግምና ከዚህ በኋላ እንዲህ ያደርጋለሁ ብላ ዘታብኛለች ብላ ብትነግራትና ዛራም በሁኔታው ልትስማማና እሺ ብላ ሁለቱ እንዳያያቸው ሌሎች ማድረግ እቅድ ማውጣት ይችሉ ነበር። ነገር ግን አሁን ላይ በጣም ዛራን የጎዳቻት ትገኛለች። ዛራ እንኳን እንደ ልጇ ስለመታየት ለጊዜው ብዙም አልተቀየመቻትም። ነገር ግን የጊዜው እየሄደ ሲመጣና አሁንም በተደጋጋሚ መጮህባት ጊዜ ላይ ልታዝንባትና ልቧ ሊሰበርባት ይችላል። ስለዚህ ከአሁኑ ማርያ ስለማትፈልግ ነው አጠገቢያ ትድረሽ ያልኩሽ ብላ ብትነግራት ሁኔታው ይስተካከላል ብዬ አስባለሁ። በሌላ በኩል እንደምናየው ሜርሲና በሴማ መካከል ያለውን ጦርነት እየፋመ እየቀጠለ ይገኛል። ሁለቱም በቃላት አንድ ሁለት እየተወራወሩ ነው። መጀመሪያ ላይ ሜርሲ ነበረች ምነው የዛራን ባል ስታይ ባልሽ ትዛለሽ እንዴ ብላ የተናገረቻት።
የዚህ ሰዓት ላይ ደግሞ ትናደድና ሴማ እነሆ አንቺ ቁጭ ሳይኮ እያሻረክሽኝ እንዴ ደግሞ ነግሬሻለሁ። ለምንድነው ባልሽ ያልመጣው? እዚህ እንደውም ደውዬ እጠራዋለሁ። ምክንያቱም እሱ ስታይ አይደል እንደ አፍሽን ዘግተሽ የምትቀመጪው በተለይ ማዕድ ላይ ስትላት ባለፈው እኮ ያላወራሁት ማዕድ ክቡር ነው ብዬ ነው እንጂ እሱን ፈርቼ አይደለም ብላ ሜርሲ ትመልስላታለች። የዚህ ሰዓት ነግሬሻለሁ ደውዬ እጠራዋለሁ ብላ ስታስጠነቅቃት ተነስታ ትሄዳለች። በሌላ በኩል በጎሽም እና በዛራ መካከል አሪፍ ነገር እየተካሄደ እንደሆነ እየተመለከትን ነው። ሁለቱ ከመጋባታቸው በጣም ብዙ ቃለ ምልልስ ያካሄዱ ይገኛሉ። ችግራቸውን ገና ካሁኑ መጋራት ጀምረዋል። ነገር ግን መጨረሻ ላይ ዛሬ የተናገረችው ነገር ጎሽምን ሳያስከፋ አይቀርም። ከሌላ ሰው እንደወለደችና ሌላ ልጅ እንዳላት ለጎሽም ነግረዋለች። ይህ ሁኔታ ደግሞ በጣም ያስከፋው ይመስላል። ጎሽም ግን በዛራ ላይ አልፈርድም። ምናልባት ከሰርጉ በፊት ቢሆን የተናገረችው አሪፍ ነገር ሊፈጠር ይችል ነበር። ነገር ግን አሁንም በዙ መናገሯ ለሱ ጥሩ ነው፣ ትክክል ነው ብዬ አስባለሁ። ምክንያቱም ያኔ እንደሚታወቀው ከሶኒያ ጋር የተጣላበት ምክንያት ያ ነው። እሷ ለእሷ አልነገረችውም፣ ከሌላ ሰው ነበር የሰማውና ይህ በጣም ጎርቶት ነበር። አሁን ላይ ብዙ ነገሮች ሳይሄዱና ርቀው ሳይከናወኑ በፊት መናገሯ ይህ ትክክል ነገር ነው ብዬ አስባለሁ። እናንተም ሀሳባችሁን አስቀምጡ። በሌላ በኩል ስለ ቤሊን አንዳንድ ነገር ተነግረዋለች፣ ቤሊን እንደተቀየረችባት። ጎሽም ግን መጀመሪያ የመሰለው ሜካፕ መቀባቷንና ሌላ ነገር ይመስላል። ይሁን መቀየሯ ግን እኮ አያስከፋም ይላታል። እሷም እሱን አይደለም ብለህ እሱ ፌክ ማንነቷ ነው፣ ትክክለኛ ማንነቷ እሱ አይደለም። እሷ አሁን ላይ እኔ ላይ ፊቷን አዞራብኛለች። እኔን ማግኘትም ማናገርም አትፈልግም። የሆነ ነገር ተፈጥሮ እንደሆነ ግን እርግጠኛ ነኝ እንጂ ልጅ እንደዚህ አትሆንብኝም። በሌላ በኩል ደግሞ እንደሚታወቀው አምናን የሚቀባቡና የሚዘንጡ ሴቶችን ነው የሚወደው ብላ ራሷን መቀየር እየሞከረች ትገኛለች። ለዛም ነው አሁን ማንነቷን የቀየረችው ትላለች። እሱ ሰውን ከወደዱ ከሆነ ምናምን ስለዚህ እስከነ ምናምኗ ነበር ልወዳት ቢገባው ራሷንና ማንነቷን መቀየር አልነበረባትም እያለ ለወይዘሮ ዛህራ መናገር ይጀምራል። ወይዘሮ ዛህራም ሁለቱም እልህ እንደተያያዙና እሱም ከማርያ ጋር ሊጋባ እንደወሰነ እሷም ባሮክን ፍቅር ጥያቄ እንደተቀበለችው ትነግረዋለች። ሁኔታዎች እየተፋፋሙ ቀጥሏል። ቀጣይ እንደተለቀቀ ወደ እናንተ ማድረስ ስላችሁ ሲሆን እስከዛ ድረስ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ታገሱ። መልካም ጊዜ ሆነላችሁ። ቸር ሰንብቱ።